ዛሬ የምናወራው ስለ አንድ ከባድ ስሜት ነው። ያ ስሜት ሌሎች ቀደሙኝ ወይም እኔ በጣም ዘግይቻለሁ የሚል ነው። ዛሬ የምነግራችሁ መልካም ዜና አለኝ። መነሻው አይደለም የሚወስነው መድረሻው ላይ ያለው ትዕግስትና ስልት እንጂ። በማህበራዊ ሚዲያ ዘመን ሌሎችን ስንመለከት ሁልጊዜ በፊታችን ያሉ ይመስልናል። ነገር ግን ይህ ትልቅ ቅዠት ነው። የራስህ መንገድ። እያንዳንዱ ሰው የራሱ ጊዜ ሰሌዳ አለው። አንዳንዱ በ20 ዓመቱ ያብባል፣ አንዳንዱ በ40 ዓመቱ። የውጭው ገጽታ የምታየው የሌሎች ውጤት እንጂ የደረሱበት የህመም ሂደት አይደለም። ራስን ከነሱ ጋር ማወዳደር የራስን እድገት መግደል ነው። አሁን ከኋላ ነህ ብለህ አስብ። አትፍራ። ይህን ጊዜ እንደ ስልጠና ቁጠረው። ስህተቶችን ማየት ከፊት ያሉ ሰዎችን የሰሩትን ስህተት እየተመለከት ነው። ስለዚህ አንተ ተመሳሳይ ስህተት አትሰራም። የተከማቸው ጉልበት ከኋላ ስትመጣ አቅምህን ለምን ነገር እንደምታውል ታውቀዋለህ። ዓላማህን ግልጽ ስለሚሆን ከፊት ካሉት በተሻለ ፍጥነት መራመድ ትችላለህ። እንዴት ትቀድማለህ? በሶስት ቁልፍ ነገሮች። አንደኛ ፎከስ ወይም ትኩረት። ትኩረትን በአንድ ነገር ላይ ብቻ አድርግ። በሁሉም ነገር መካከለኛ ከመሆን በአንድ ነገር ምርጥ መሆን ይሻላል። ሁለተኛ ስኪል ስታኪንግ፣ ክህሎት መገንባት። ዛሬ አንድ አዲስ ነገር ተማር፣ ትናንት ከነበርክበት የተሻለ ከሆነ። ሶስተኛ ኮንሲስተንሲ ወይም ደግሞ ቀጣይነት። ትልቁ ሚስጥር ትልቅ ስራ መስራት አይደለም፣ በየቀኑ ትንሽ ስራ መስራት ነው። 365 ቀናት ስትደማመር ከማንም በላይ ትቀድማለህ። ውድድሩ ከሌሎች አይደለም፣ የራስን ነው። ከኋላ መምጣት ማለት ተሸንፋል ማለት አይደለም። አሁንም በጨዋታ ውስጥ አለ ማለት ነው። አሁን ተነስ፣ አቧራህን አራገፍ፣ ጉዞህን ጀምር። ከኋላ መጥተህ ቀድመህ የመውጣት ታሪክን ዛሬ ይጀምራል።